ጤና ይስጥልኝ ውድ ቻናሌ ቤተሰቦች፣ ሰዓቱን አጫጭር ዜናዎች ይዤ ቀርቤያለሁ። ቻናሉን ሰብስክራይብ በማድረግ አብራችሁን ቆዩ። በሰሜን ኢትዮጵያ ዳግም ግጭት መቀስቀሱን ተከትሎ የህወሓት ታጣቂ ከተቆጣጠሯቸው ቦታዎች ህዝቡ እየሸሸ ነው ተባለ። በትናንትናው ዕለት የፌዴራል ኃይሎችና የኢትዮጵያ መከላከያ ሰራዊት ከአላማጣና ኮረም ከተሞች መውጣታቸውን ተከትሎ ጭር ሲል አልወድም አይነት የፍልስፍና የሚከተለው የህወሓት አመራር ነው ታጣቂዎች በአላማጣና ኮረም ጨምሮ በጸለምት ሁመራ አካባቢዎች ግጭት መቀስቀሳቸው ይታወቃል። ይህንንም ተከትሎ የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት የነበሩት በአሁኑ ሰዓት ጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪና በዛው በትግራይ ክልል የሚንቀሳቀሰው የስምረት ፓርቲ መስራች አቶ ጌታቸው ረዳ ፓርቲያቸውን በመወከል ባወጡት መግለጫ ጸለምት ላይ ግጭት መካሄዱን ጠቁመው ይህ ኋላቀርና የወንጀል ቡድን የፕሪቶሪያውን ስምምነት በማፍረስ የህዝባችንን ደህንነት አደጋ ላይ የሚጥል ጦርነት ጀምረዋል ብለዋል። አቶ ጌታቸው እንዳሉትም ይህ ኋላቀር ቡድን ከባድ መሳሪያዎችን ወደ አማራና አፋር ክልል እያስገባ ነው በማለት የትግራይ ህዝብና ወጣት ይህንን የተሳሳተና የድንቁርና ስሌት በመገንዘብ የድሃ ልጆችን የጥይት ሲሳይ ከሚያደርግ ጥፋት ራሱን ያድን በማለት መልእክት ያስተላለፉ ሲሆን የአሁኑ ጊዜያዊ አስተዳደር ፕሬዚዳንት ሌተናል ጄኔራል ታደሰ ወረደ በትናንትናው ዕለት ባደረጉት ንግግር የተፈጠረውን ውጥረት እንዲረግብና ወደ ሰላም እንዲያመራ ጊዜያዊ አስተዳደሩ የሚችለውን ሁሉ ያደርጋል ብለዋል። በሌላ በኩል ደግሞ የወልቃይት ጠገዴ ዋና አስተዳዳሪ አቶ አሸተ ደምለው ሰሞነኛውን ውጥረት በተመለከተ ለአንድ አፍታ ሚዲያ እንደተናገሩት ህወሓት ለዳግም ወረራ ታጣቂ ኃይሉን ተከዜን ለማሻገር የተጠና የፖለቲካ ስልትና የማደናገሪያ ፕሮፓጋንዳዎችን በመጠቀም ላይ ነው። ይህም ወልቃይት ጠገዴን ዳግም ለመቆጣጠር ሲሆን ይህ የሚሆነው በአማራ መቃብር ላይ ነው። ከዛ ውጭ አታስቡት፣ ራሳችንን ለመከላከል ተዘጋጅተናል በማለት ገልጸዋል። በዚሁ ወደ ውጭ ዜናዎች ስናልፍ መካከለኛው እስያ አሁንም ውጥረቱ እየተባባሰ የመጣ ሲሆን አሜሪካ ለኢራን ተጨማሪ ሁለት ነገሮች ላይ መስማማት እንዳለባት አስታውቃለች። አንደኛ ምንም አይነት የኒውክሌር ኃይል የለም ሲሆን፣ ሁለተኛ ደግሞ የተቃዋሚ ኃይሎች እስርና ግድያ እንዲቆም አሳስባለች። አለበለዚያ በአሁኑ ሰዓት በጣም ብዙ ወደ ኢራን የሚጓዙ ግዙፍና ኃይለኛ መርከቦች አሉን እና እነሱን መጠቀም ባንችል ጥሩ ነው ያሉ ሲሆን የኢራን ውጭ ጉዳይ ሚኒስቴር አባስ አራግቺ በበኩላቸው የሞተ አህያ ጅብ አይፈራም በሚመስል መልኩ የታጠቁ ኃይሎቻችን ለማንኛውም ጥቃት አፋጣኝና ኃይለኛ ምላሽ ለመስጠት ዝግጁ ናቸው በማለት ተናግረዋል። ውድ ቻናሌ ቤተሰቦች ለሰዓቱ ያስባቸው አጫጭር ዜናዎች እነኚህ ነበሩ። ቻናሉን ሰብስክራይብ በማድረግ በቀጣይ እስከምንገናኝ መልካም ጊዜ